السلام عليكم. أنت قاسون كوبات البيت. السلام عليكم ورحمة الله وبركاته. ዛሬ ከገበሬው ባሌ ጋር ነው ያለሁት እና በዓል እንዴት አለፈ? ኧረ ውዶቼ ቀን ብሎ እየሰራሁላችሁ አይደለም? ተናፍቀሻል፣ ጠፋሽ ምናምን ብሎ የሚጠይቀኝ ሰው ይጥፋ እንደሱ ይጠይቁሻል። እኔ ለባሌ ስጎረር የቀን ውሎዬን በናፍቆት ይጠብቃሉ። ኧረ አንቺ ነሽ ሱስ የሆነብሽ እያለኝ ባሌ አይ እነሱም እንደዛው ሱሱን ሁኜባቸው ነው የሚናፍቁኝ፣ እኔም ይናፍቁኛል እያልኩ ቀን በቀን ካሜራ ስደቅን በዛው ጠፉ። ለማንኛውም ዛሬ አሳያችኋለሁኝ። እዚህ ሰፈር ያው ወደ ሻይ ቤት ብቅ ብለን አናውቅም። ረመዳን መግቢያ በነገራችን ላይ ሁሉ ነገር ይጸዳዳል። ልክ ደግሞ ረመዳን ውስጥ ምንም ነገር አይሰራም። ያው ስራ ይሰራል ግን አይጸዳዳም። ልክ ረመዳኑ ሲወጣ ደግሞ እንደዚህ መተን ፏፏ እናደርገዋለን ማለት ነው። ከዚህ በኋላ በደንብ አየርም ይኖራል ይስራ። ከዛ ደግሞ አትክልቱ ፏ ማለት ስላለበት ነው ማለት ነው። መተን ፏፏ እናደርገዋለን ማለት አፋቆት ይሄን ቲክቶክ እናንተ ማያውቀው የለም። ቲክቶክ እየሰራሽ ነው እስካሁን። ብዙ ሰው ግን ኢትዮጵያ ላይ ዩቲዩብን አያውቀውም። ቲክቶክ ሰው ወደዛ መግባት ገለጥ ነው። ቲክቶክ አያቴም ጭምር ነው ነግራችሁ። ትልቁ ትንሹ ህፃኑ ትልቁ ትንሹ ቲክቶክን ያውቀዋል አልኳችሁ። ብቻ ወደ ቲክቶክ መንደር የሌላችሁ ልጆች ብቅ በሉ። ቲክቶክን የማያውቅ የለም እላችኋለሁ። እስኪ ሰላም በላቸው ማለት ሰላም እንዴት ናችሁ? ስማይል ፈርኒቸር ነው አቆም የኔ ቤተሰቦች። ስማይል ፈርኒቸር መሆን ነው። ኧረ ስማይል ፈርኒቸር ነው። አንተ ያ እዚህኛው ላይ አትታወቅም ብዬ ነው። 100,000 ካልገባ ብያለሁ። የኔን ቤተሰብ ሰላም በለኝ። እንዴት መጣው? ያን 20,000 ብር 100,000 ካልገባ ብዬ ቋጥሮ አስቀምጦታል። እንግዲህ አስገቡት። ግን ሰሞኑን ማሻአላህ ሰብስክራይብ ጥሩ እየሄደ ነው። የኔ ይበሉኝ ነው 20 እና ለሚስኪን ስጥ 100 እናስገባለን ብለዋል። እሰጣለሁ ያስገቡት ኢንሻአላህ። ለማንኛውም እየጠረሩ ነው። እኔም ጾመኛ ነኝ። ፀሐይ በጣም አለ። ነገ በነገራችን ላይ እኛ ሀገር ማለት ያው የሀዊ ቤተሰቦች ስለሆናችሁ ነው እንጂ አልገባም ነበር በዚህ በፀሐይ። ለኔ ቤተሰቦች ክብር አለኝ። ምላር አይደለ ማለት ለኔስ ለነሱ ገባው ማለት ነው አይጠየቅም ነው። እና ለማንኛውም ከዚህ በኋላ ኢንሻአላህ የቀን ውሎ እንሰራላችኋለሁ። እኛ ባይ የኢድ ማግስት ምናምን እንሰራላችሁ ነበረ። ትንሽ አያቴና ማማ አድርጎት ነው ዱአ አድርጉለት። ለዛ ነው የጠፋሁት ማለት ነው። የቪዲዮ ውጥንቅጡ ነው የጠፋኝ። በቃ የባል ቀን ነው የታመመው። ከዛ በቃ ሁሉን ነገር ተውኩት ማለት ነው እንጂ ኢንሻአላህ እመጣለሁኝ። የተሻለው ነው ዱአ አድርጉለት። ትልቅ ሰው በሽታ ስለማያስታውቅ ነው። እና ከባሌ ጋር ጥሩ ነገር ይዘን እንመጣለን። እስኪ ፕራንክ እንስራ፣ ድራማ እንስራ፣ የቱ ይሻላል? እስኪ ከባሌ ጋር የሚሄደው ነገር እንዲሁ አይታችሁት ገምቱ። እኔ ፕራንክ አልወድም። ምን ነው ፕራንክ አልወድም፣ ውሸት ነው። እና እንግዲህ ተመካክረን የምንሰራው ፕራንክ ሰው ማሞኘት እና ለቆይስ በሰው መጠራው ነው ያስላል። ለማንኛውም እንሰራለን። እሱ እንሰራለን ወይ ፍቅር እንጫወታለን። ይሻለኛል። ፍቅር ያው ፍቅር ስለሆነ የፍቅሩ ይሻለኛል ብሏል። ያው ቃል ገብቷል። እናንተ አይዲያ ስጡኝ። በቃ ያው እኮ ፕራንኩም ግን ፍቅር የለውም ፕራንክ ወላሂ አልተስማማልኝም። ከዚህ ሁሉ እሱ በግልጽ ማለት ነው ቪዲዮ አልወድም ቢለኝ ደስ ይለኝ ነበር፣ ስለማቅጸባዩ ማለት ነው። የውሸት ቪዲዮ አልወድም። እንኳን ልሰራው ለማየውም እናደዳለሁ። ለሚያዩትም ሰው አንዳንዴ ፍራንክ ሳይ ሊናደዳል ታውቃላችሁ። እና ለማንኛውም ከዚህ በኋላ ቀን በቀን ነው መጣ። አሁን ላይ ወደ ስራ ልንገባ ነው። ባሌም ይኸው ማጭድ ይዟል። ልናጭር ይሰራል። ጽድት ነው የምናደርገው። በደንብ አሳያችኋለሁ። ግን ሰው እየገባ እየጠረረ ስለሆነ ሰው በጣም እየገባ ስለሆነ ትንሽ ይደብራል። ሰው እያለ ብዙ ቦታውን መቀረጽ። ከዛ በተረፈ በደንብ አስጎበኛችኋለሁ። እንደዚህ አይነት ቦታ ተከራይታችሁ መስራት ትችላላችሁ። ሰርታችሁ የራሳችሁንም ከከተማ ወጣ ብላችሁ ሰርታችሁ እንደዚህ መናፈሻ ከፍታችሁ መስራት ትችላላችሁ። የስራ አይዲያ የምትፈልጉም ጠይቁና የሚፈልጉትን ኮመንት። በነገራችን ላይ ኮመንቲን በሙሉ ነው ማለት ገምቼ ላይ ምን አይነት ስራ እንዳለ የስማይልን አላ እኔ አብራራላችኋለሁ። ወላሂ አብሶ እስኪ ስራ አላችሁ። ወላሂ ብዙ ሰው ይጠይቁኝ። ኢትዮጵያ ስትመጡ በነገራችን ላይ በአንድ ስራ መረጋጋት በጣም ከባድ ነው የሚባለው እንደምታውቁ። የኛ ሰው ደግሞ ሲመክሯቸው አይወዱም። ብዙ ሰው አይቻለሁ ወላሂ። ስንት ጊዜ እንደዚህ ፍሬ እናርጉ ስላቸው አይመስላቸውም። አዎ ስራ ደግሞ ምክር አይወዱም። አያ ለማንኛውም እኛ አይዲያውን ሹክ እንላችኋለን። የመስራት ያለ መስራት የእናንተ ሀሳብ ነው። ለእኛ ሞክረን ያዋጣልን ማለት ነው።
ደግሞ በጣም ብዙ ዘርፍ ውስጥ ነው ያለነው። በአንድ ዘርፍ አላዋጣም። የኢትዮጵያ ኑሮ ከብዷል ውዶቼ። እና ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ፣ ቪዲዮአችንን ሼር አድርጉ ለሁሉም ሰው እንዲደርስ። እኔ ቀን በቀን እመጣላችኋለሁ ውዶቼ። ባሌም ይመጣል። አማሮቼ፣ ውዶቼ፣ ፍቅሮቼ ስትል ሀቢባችን ያዳምጣል ነው ውዶቼ፣ ፍቅሮቼ፣ ሀቢቦቼ እንመጣለን። ቻው ቻው። በቃ ገበሬው እስማኤል ሞገሴ ሞገሴ ባሌ የገበሬ ልጅ እንዳልሆንክ እያስታወቀብህ ነው። እንዴ ማለት ጥሩ ነው። በዶንጎራ ነው እንጂ በማጭር ነው የሚቆፈረው የሚኮተኮተው። ፍረዱ እስኪ የገበሬ ልጆች። እሱ የነጋዴ ልጅ ነው። እኔ ሀቁስ ነግራችሁ ማለት ነው። ደስ ከሚለኝ ስራ ውስጥ ቢኖር አትክልት ማጠጣት፣ ውሃ ውስጥ መኮታኮት ስሰሩ ደስ የሚለኝ ማለት ነው። እሱም መንከባከብ። አንድ ቀን መቼ መናፈሻ ከፍተልኝ ባሌ ተለቅ ያለ እሱኑ ብቻ ስንከባከብ ሳያቸው የሞል ነው ይመስለኝ። ይሄ ነገር ጩጫን እያመጣብን ነው። የባሌ ይሄን ይመስላል። ያውላችሁ የገበሬ ያልኩበት ምክንያት በዚህ ነው የሚቆፈረው። እቺ ሎሚ ያዘቻ ግን ምንም እያደገች አይደለም። ታው እንጂ ንቃለው የእንጭና አዳደርቋል እኮ ሙኩ መተሄር ቀላል ይባላል። በዚህ ነው የሚቆፈረው። ለማንኛውም በዚህ የቶቹ ዛሬ ጽዳት ላይ ነን ትላለ ሞገሴ። ዛሬ ያልተግጥም ከማጽዳት ቀላል ሳሪ ታጨዳል፣ ይቀመቀማል። በነገራችን ላይ ለመኖሪያ ቤትም ቢሆን ትከሉ እንደዚህ አይነት ነገር ያሳምረዋል። እኔም እየሞከርኩ ነው። እነዚህ ሳር ለራሱ የሚተከሉት ናቸው። በቃ ይሄናን ወስጄ ለቤታችሁ ጉዝጓዝ፣ ለሻይ ቤታችሁ፣ ለምግብ ቤታችሁ ምናምን ጉዝጓዝ ታረጉታላችሁ ማለት ነው። ቀቡሽ ምን እያረክ ነው? አያችሁ ረመዳንን ቁጭ ብለና አርሌ ወጣ ነው። አሁን ነው በቃ ከዚህ በኋላ ገበያም በደንብ ስለሚኖር ጽድት ይደረጋል። ረመዳን መግቢያ ይጸዳል፣ ከዛ ረመዳን ሲወጣ ይጸዳል ማለት ነው። ውሃ ስለሚጠጣ ሁሉም ስለሚስማማው እንደዚህ ነው በቃ የሚሆነው። እና ዳይ ወደ ስራ ብለናል። እናንተ ጋሳ ውጭ ሀገር ደግሞ ረመዳን ከወጣ በኋላ እረፍት መሰለኛ የአዲስ አበባ መኪና እና ይሄንን ይመስላል። ይሄ ልጅ ፓስፖርት አውጥቻለሁኝ። በየመን ለምን አትሄድም አንተ? ንገራቸው እንጂ እስኪ ንገራቸው። ፓስፖርት አውጥቻለሁ። ባጃጅ ነበረው፣ ባጃጁን ቤንዚን ተወዶበታል። ግራ ጋብቶት ነው የተኛው። እነዚህን የመሳሰሉ ልጆች ውጭ ሀገር ሲመኙ አንፈቅድም። እና ዛሬ ልናጸዳዳ ነው እላችኋለሁ። ይህችን ቦታ እንግዲህ ካራዳሚ እንደምወዳት ታውቃላችሁ፣ ምን ያህል እዚህ ያሉ አትክልቶችን እንደምወድ። ግን ውዶቼ እቺ ነገር በራሷ በቀለችና ማወቅ አልቻልንም። እስኪ የምታቋት ግማሹ አቮካዶ ነው እያለኝ ነው። ደግሞ ጭናዳይ እንዳያጠፋብኝ ልንቀለው እያልኳቸው ነው። እስኪ በረምብ የገበሬ ልጅ የሆናችሁ እቺን አትክልት የምታቋት፣ እቺን አትክልት የምታቁ ንገሩኝ። ከጭናዳው ወዲያ ያለችው እቺ እንደ ዛፍ ያለችው ማለት ነው። ጣላ አድርጌው ነበር ታውቃላችሁ። ብዙም ወደዚህ አልመጣውም ነበር። ልጆቹ ናቸው እየሰሩበት ያሉት። ዛሬ እንግዲህ መጥቻለሁ ፏፏ አድርጌ ላደማምቃት። እናንተ ናና እንዴት እንደምወድ ግን እንዴት እንደተበላሸብኝ ተመልከቱ። ሁሉ ነገር እንክብካቤ ይፈልጋል። በነገራችን ላይ በጣም እንክብካቤ ይፈልጋል።
እና እየተንከባከብነው ነው። ይሄ ለራሱ ረዝሞ ካልተቀመቀመና ቅርጽ ካላስያዛችሁት በጣም ማስጠለይ ሆኖ ነው እንደፈለገ ሆኖ የሚሄደው ማለት ነው። እና ዛሬ ፏፏ አድርጌ ያሳያችኋለሁ። በነገራችን ላይ ይሄ ሰፈር በጎንጆ የፈመሰ ሰፈር ነው። ተመልከቱት። ሚና መናፈሻ ይባላል። ደግሞ ከታች በኩል ያለው አንድ ቤት ነው መሀላችን ያለው። እዩት። እና ሰፈሩ እንግዲህ እንደዚህ አየሩ ምርጥ ስለሆነ በጎንጆ የታወቀ ነው። የኔዎቹ መቼም ይለያሉ። እችሳ አላ ሹሜ እንላታለን እኛ። በጣም የምትሸትና ደስ የምትል ነገር ናት እቺ አላ ሹሜ ትባላለች። እናንተ ይሄ ነገር እንዴት መድኃኒት መሰላችሁ? ይሄ ለሽንት ማጥ ምናምን በጣም ማለት ነው ጥቅም አለው። ይሄ ማል መቃን ሳኩን ኮምኝ ጎመን አይደለም። ይሄን እኮ ነው የምልህ ወምኒ ፍንጫንቀት ጎዴ ባሳ እና የኔ ይመስላል እዚህ ግቢ ውስጥ ያለ አትክልት። ባሌ ጋር መተን ዛሬ እያጸዳዳን ነው። ጥርዝ መስሏል ባሌም ዛሬ እንዳይ ኦስሚሽ አረብ ገሎ ነው እንደ መጣው እያሉ ነው። አረቦቹን መሰል ከአረብ ገለ ነው እንደ መጣው እየተባልከ ነው። እና ሳሩ እንደዚህ አንጣ እንጂ እዚህም ጎዝጎዝ ሻይ ጸዳ እናርግላችሁ እስኪ። እንደዚህ ይጎዘጎዛል። እንደዚህ እንዲጎዝጎዝ አድርጋችሁ። በነገራችን ላይ ሻይ ቡናዬ እንደዚህ ታምራለች። በሳር የተሰራይና በረንዳ ላይ ናት። ማንኛውም ሰው አላፊ አግዳሚው ይጠቀማል እላችኋለሁ። ደስ ይላል። ከግቢ ወጣ ብሎ ማለት ነው። ስታይሏ ደስ አትልም? እቺ እንግዲህ የባሌ ሀሳብ ናት። ለሻይ ቡና ወጣ ብላ በቃ እዚህ ሰፈር ጽድ በጽድ ነው። ከላይ ሀረግ እንደዚህ ያለው ሳሩ እዚህ ጋርም ጎዝጉጁ ሳዴ ፏፏ አረክላቸው ዛሬ ካቡ ብቅ እያለ ፏፏ አያረግም። እንደዚህ በቃ እንጨት በእንጨት ማች በማች ትሉታላችሁ። ሳር በቅጠል እና እንዲህ አጠር አድርጋችሁ ስራ መጀመር ይቻላል አላችኋለሁ ውዶች። እንደዚህ ነው ወደ ግቢ ስገቡ፣ እንደዚህ ነው። የራሳችሁ ለራሱ ባይኖር እንዲህ አይነት ግቢ ተከራይታችሁ መስራት ትችላላችሁ። ፏፏ አድርጋችሁ ማለት ነው። ይሄ የመሀሉን ለራሱ መብሊያ ብታረጉት ስቱዲዮ እሺ። ስትገቡ እንደዚህ ነው። ሰው አለ። ለመቀረጽ ደበረኝ። ሚራን ካፌ ብየው ነበረ። እዛ አይሆንም ሲሉኝ ካራዳሚ የሰፈሩ ስም ስለሆነ ማለት ነው። ካራዳሚ እና ይሄንን ይመስላል አላችኋለሁ ውዶቼ። ሰው ስላለ ይደብላል ውስጡ መቀረጽ። ለማንኛውም በዚች ደግሞ እንደዚች እቃ የምናምን ማጣጠቢያ ጨምረናል ከኋላ። የጽዳት ቀን ትለዋለህ ባሌ። ሞገሴ መቀምቀም ደረሰች እንዴ? ወላሂ በል እዚህ ጋርም እንትን አገኘን።
ፓፓያ እናበላችኋለን። የሆነ